ሰላም ጤና ይስጥልን ውድ ተመልካቾቻችን እነሆ የዕለቱን ዘገባዎች ወደ እናንተ ማድረስ ጀምረናል። ከነዚህም መካከል የትምህርት ሚኒስቴር ዛሬ አዲስ መመሪያ አውጥቷል። ይህ መመሪያ እንደሚያመለክተው የተማሪዎች ቁጥር ቢያንስ 30 በመቶ የውጭ ዜጋ ያልሆኑ ታዋቂ የግል ትምህርት ቤቶች ኢንተርናሽናል የሚለውን መጠሪያቸውን ፈቃዳቸውን ሊነጠቁ መሆኑን ካፒታል እንግሊዝኛው ጋዜጣ ዘግቧል። የጋዜጣው መረጃ እንደሚያመለክተው እንደ ካምብሪጅ አካዳሚ እና ፍሊፐር ያሉ ትምህርት ቤቶችን ጨምሮ በርካታ ተቋማት ይህን መስፈርት የማያሟሉ ከሆነ ደረጃቸው ወደ ሀገር በቀል ሎካል ትምህርት ቤትነት ዝቅ ይደረጋል ብሏል። ይህ ማለት ትምህርት ቤቶቹ እስካሁን ሲሰጡት የነበረውን እንደ አይቢ ብሪቲሽ ወይም አሜሪካን ስርዓተ ትምህርት እርግፍ አድርገው በመተው ወደ ኢትዮጵያ ብሔራዊ ስርዓተ ትምህርት እንዲገቡ ይገደዳሉ በማለት ዘገባው አመላክቷል። ይህ መረጃ መሰማቱን ተከትሎ በውድ ክፍያ በውጭ ምንዛሬ ሲከፍሉ የነበሩ የተማሪ ወላጆች ከፍተኛ ቁጣና ድንጋጤ ውስጥ መግባታቸውን ተናግረዋል። አንድ የተማሪ ወላጅ እንደገለጹት 30 በመቶ የውጭ ዜጋ ከሌለ በሚቀጥለው ዓመት ትምህርት ቤቱ ወደ ሎካል ወይም ሀገር በቀል የትምህርት ስርዓት ይቀየራል ተብለናል ሲሉ ተናግረዋል። ወላጆች ይህን ድንገተኛ ለውጥ ልጆቻቸው የለመዱትን የምርምር ላይ የተመሰረተ ትምህርት አሰጣጥ ወደ ሽምደዳ በመያዝ መቀየር ተማሪዎችን የወደፊት ዕጣ ፈንታ ያበላሻል የሚል ስጋት አላቸው። በተያያዘ ዜና የህወሓት ታጣቂ ቡድን በጠለምት ላይ ጥቃት መክፈቱ ተነገረ። አንዳፍታ.com እንደዘገበው የህወሓት ኃይሎች በጠለምት በማይተክሊት እና አዲማይ ዳጉሳ በተባለ ስፍራ ጥቃት እንደከፈቱ የአንዳፍታ ሚዲያ ምንጮችን ዋቢ አድርጎ ዘግቧል። የአካባቢው ነዋሪዎች በአሁኑ ሰዓት በሁለቱ ስፍራዎች የተኩስ ድምጽ እንደሚሰማ አንዳፍታ ሚዲያ ዘግቧል። ከዚህ በተጨማሪ የህወሓት በጠለምት በኩል ተኩስ መክፈቱን የተለያዩ የዜና አውታሮች እየዘገቡት ይገኛል። ህወሓት ተኩስ የከፈተው በጠለምት ዋልድባ አካባቢ ዛሬ በ4 ግንባሮች መጀመሩንም ከስፍራው ተሰምቷል። በአካባቢው ያለ የጸጥታ ኃይል በወሰደው የአጸፋ እርምጃ የተለያዩ የጦር መሳሪያዎችንና እንዲሁም የሰው ኃይል መማረኩን መረጃዎች ይጠቁማሉ። ነገር ግን የህወሓት ኃይሎች በተለያዩ ቦታዎች ተኩስ ለመክፈት መዘጋጀታቸውን የተለያዩ ሰዎች ይናገራሉ። ከነዚህም ስፍራዎች መካከል በሐምሾ ምድር፣ ተከዜና ፍርፍራ ወደ ማርያም በዛ በኩል ፊት ምጫራ እና በደር ባባይ በኩል ማይተክሊት ፍጥጫ ኤፍሬም በተባሉ ቦታዎች ወረራ አድርገው ለመያዝ ከፍተኛ ዝግጅት ማድረጋቸውን ከስፍራው ያሉ ሰዎች ገልጸዋል። በሌላም በኩል ይህ በእንዲህ እንዳለ ህወሓት ወደ ጠለምት ለመግባት ወይም ትንኮሳ ለመክፈት በር የከፈተለት የፌዴራሉ መንግስት ነው በማለት አንዳንድ ሚዲያዎችም ይዘግባሉ። የፌዴራል መንግስቱ በዛ በኩል ያለውን የመከላከያ ኃይል ወይም ደግሞ ከስፍራው በማስወጣቱ ምክንያት ህወሓት ለመግባትና ወይም ትንኮሳ ለመክፈት በር ከፍቶለታል እያሉ አስተያየታቸውን ከመስጠት አልተቆጠቡም። ይህ በእንዲህ እንዳለ የህወሓት ታጣቂ ቡድን በጠለምት ላይ ተኩስ መክፈቱን ተከትሎ የተለያዩ የዜና ምንጮች መነጋገሪያ ሆነዋል። ብዙ ሰዎች ተኩስ መክፈቱን ከስፍራው አረጋገጥን እያሉ እየዘገቡ ባለበት ሁኔታ የመከላከያ ወታደራዊ አዛዥ የሆኑት ኮሎኔል ደረጀ ኩምሳ የሚባል ከህወሓት ጋር ችግሩን እኛ እንፈታዋለን በማለት ሁኔታውን ለማረጋጋት ከትግራይ ባለስልጣናት ጋር ለመነጋገር ወደ ቦታው አቅንተዋል ይባላል። በቅርቡ የተመሰረተው የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ኃላፊ አስረስ ማረ ዳምጤ ከቢቢሲ አማርኛ ጋር ሰፊ ቃለ መጠይቅ አድርገዋል። በዚህ ቃለ መጠይቅ ላይ ብዙ ጥያቄዎች የተነሱ ሲሆን ከነዚህ መካከል ድርጅቱ ስለሚከተለው ርዕዮተ ዓለም፣ ወደፊት ከመንግስት ጋር ስለሚኖረው ድርድር እንዲሁም ከቀጣናው ካሉ ኃይሎች ጋር ስለሚፈጥረው ጥምረት ማብራሪያ ሰጥተዋል።
የአማራ ፋኖ ብሔራዊ ንቅናቄ ስለሚከተለው ርዕዮተ ዓለም ቢቢሲ አማርኛ ላነሳላቸው ጥያቄ ማብራሪያ ሲሰጡ ድርጅቱ የሚከተለው ርዕዮተ ዓለም የአማራ ብሔርተኝነት መሆኑን በአጽንኦት ገልጸዋል። የአማራ ብሔርተኝነት ማለት እንደ ርዕዮተ ዓለም የምንጠቀመው የአማራን ሕዝብ ህልውና በማስጠበቅ ዘላቂ ጥቅሙን በማረጋገጥ የኢትዮጵያን አንድነት እውን የሚያደርግ አዲስ ስርዓት እንፈጥራለን ሲሉ ተናግረዋል። ይህ በእንዲህ እንዳለ ስለ ድርጅቱ አመሰራረት ሲያብራሩ በዘመነ ካሴ የሚመራው የአማራ ፋኖ ብሔራዊ ኃይልና በእስክንድር ነጋ የሚመራው የአማራ ፋኖ ህዝባዊ ድርጅት ራሳቸውን አክስመው አንድ ወጥ ድርጅት የአማራ ፋኖ ብሔራዊ ንቅናቄን የመሰረት ነው ወደፊት ከመንግስት ጋር ለመደራደር ሳይሆን በዘላቂነት ለማሸነፍና ስርዓቱን ለመገርሰስ ነው ሲሉ በአጽንኦት ተናግረዋል።